ሰላም እንዴት ናችሁ? ሮባት ተመልሷል። በዛሬ ቪዲዮአችን ደግሞ የሚሆነው ከተማውን አብረን እንዞራታለን። ዳንቷ መጥቻለሁኝና እዚህ አንዳንድ አሪፍ ቦታዎችን የሚባሉትን ዛሬ እየዞርን እናያለን። ብዙ ነገሮችን እናረጋለን። ስኩተር እንነዳለን። የሆነ ምግብ እንሞክራለን እና ብዙ ነገር እናረጋለን። ተከታተሉ ወደ ቪዲዮ። ጋይስ እዚህ ጋር እያለፍኩኝ ማለት ነው የሆነ እየተፋለሙ ነው። ምንድነው ብቻ የሆነ ነገር እያሳየው ነው እዚህ ጋር። እስቲ ላሳያችሁ። ህዝቡን ፏ እያደረጉት ነው።
guys say? Did you guys have fun today? On behalf of Mud's Pub, Panam's management and staff, we want to say thank you to each and every one of you that joined us today. Because you guys could have been anywhere else, so give yourselves a round of applause. To our sponsors, Jägermeister. እነዚህ የሚጨርሱ ነገር አይደሉም። እንዴት ነው አያችሁ? የሆነ በቃ ደስ ሲል ህዝቡ ተሰብስቦ ምናምን እንዳለ ደግሞ በነፃ ነው ደስ የሚለው። ወንበር ምናምን አዘጋጅተው እንዴት አባቱ ደስ እንደሚል ማለት ነው። እና ያው እነዛ አሸንፈዋል። መሀል ላይ ነው እኔ ራሱ የመጣሁትና አሁን እስቲ አንዳንድ ቦታ እየሄድን እናያለን፣ አንዳንድ ነገር እንሞክራለን። ሰው ዛሬ ቅዳሜ ስለሆነ በቃ ፏ እያሉ ነው በደንብ ይመቻቸው። ግን ያመረ እኔ ተመችቶኛል። እንደዚህ ስራቸው እንደዚህ ሰው ለማዝናናት ምናምን ሰዎቹ ደግሞ በጣም ይችላሉ። ለሆነ ልምዱ አላቸው እነዛ የሚፋየቱት በቃ የሆነ ሪል ነው ይመስላችሁ ማለት ነው። ጋይስ ምግብ ቤት ገብቼ ምግብ አዝዣለሁ። ምግቡ ራሱ መጥቷልና ሻወርማ ነው ያዘዝኩት ቤት ማለት ነው። መጠጥም አለ እዚህ ጋር ነብላና ሬስ እናደርገዋለን። የሆነ ሲታይ እንኳን ያምራል። የሆነ ላሳያችሁ። ምግባችን ይሄን ይመስላል። መጠጣችን ደግሞ እዚህ ጋር አለች። እሺ አሁን እስቲ ሞክራት ፏፏ እናርጋል። የምር በጣም ነው የሚጣፍጠው። እዚህ ጋር ከዓለም ዋንጫ እያየሁኝ ታውቃላችሁ፣ ሰው ስላለ የሆነ ለማውራት ምናምን የሆነ ደበረኝ። የምር በጣም ነው የሚጣፍጠው። በጣም ብዙም ሻወርማ በልቼ አላውቅም። ይሄ ሁለተኛ ነው አይደለም፣ ሶስተኛ ነው ይሄኛው። ግን ምን ሆነ መሰላችሁ? ቂጣው በደንብ አልተጠቀለለም እና ልክ ሲይዙ ብትንትን አላለም። ከዛ ቂጣውን እንደ እንጀራ ነው የተጠቀምኩት። በስመ ኢንግላንድ አገቡ። ቤሊንጋም ቀረቀረው እስካሁን ራሱ ቆየዋ። ስንት ነው መሰላችሁ? 61ኛ ደቂቃ ላይ 62ኛ ኦልሞስት 1-0 ወጣን ጋይስ። በጣም የሚገርም ምግብ ነበረ። በላነው ጠጣነውና ያው አሁን ወጥቻለሁ። ቤቱ ይሄኛው ቤት ነው አያችሁት፣ አሊባባ ነው የሚለው እና እዛ ኢትዮጵያ ያገኘው የሆነ አረብ ነው የመሰለኝ መጀመሪያ ላይ እና ከዛ በኋላ ወዩ ፍሮም ምናምን ሲለኝ ከዛ ኤርትራ ምናምን ስለው እኔ ኢትዮጵያ ነኝ አለኝ። አማርኛ ምትወር ከዛ በቃ በአማርኛ በሉት እና ሰው ስለነበር ነው ብዙም ያላወራሁት እና ምግቡ በጣም የሆነ 10 ከ10 ሰጥቼዋለሁ እና የሆነ አቀራረቡ ምናምን ግን ቂጣው በደንብ ስላልተጠቀለለ ብትንትን አለ እና እንጂ ምግቡ ያበደ በስማ ምግቡ በጣም ነው የሚጣፍጠው። እና አሁን ምን እናደርጋለን መሰላችሁ? ሞክሬው ማላውቀውን ስኩተር እንነዳለን። እየፈለኩኝ ነው። እዚህ አካባቢ የለም። ወደዛ አካባቢ ምናምን ይኖራል እስቲ አስባለሁ። እዛ ሆኜ ምን አደረኩኝ? እንዴት ነው መንዳት የምንችለው ምናምን ሰርች አደረኩኝና አፕሊኬሽን ማውረድ አለብህ ምናምን አለኝና አፕሊኬሽን አውርጄዋለሁ። ከዛ በአፕ አድርጌ ስካን አድርጌ ብቻ እንደዛ ነው ያለኝ። ስካን አድርገህ ነው የምትነዳው ነው ያለኝ። በስንት መሰላችሁ ያለኝ? እስክትከፍሉት ማለት ነው አንሎክ ለማድረግ $1 ከምናምን ነው የምትከፍሉት። ከዛ በደቂቃ 35 ሳንቲም ያስከፍላችኋል በደቂቃ ቁጥር። ከዛ ሚኒመም ስንት ነው? እስከ $2.50 ነው መንዳት የምትችሉት። በአንድ ደቂቃ ብቻ መለታችሁ ማለት አይቻልም። 2.50 ማለት ስንት ደቂቃ ማለት ነው? ከ35 ከሆነ ከዛ ብቻ ወደ ብዙ ደቂቃ ነው። ከ5 ከ6 በላይ እንደዛ የምንነዳው ከሰራልን ነው የምንነዳው። እዚች ጋ አሉ ታውቃላችሁ። ግን ሁለት አይነት ነው ያለው፣ ሳይክል የሚመስሉና ከዛ ስኩተሮች አሉ። የትኛው እንደምነዳ አላውቅም። ምን አደርጋለሁ ይመስላችሁ? ይሄ ባይኩ የሚመስለው ሊያዘውና ከዛው በዛው አድርጌ ወደ
ወደ ትሬኑ ልሂድበት እንጂ ዝም ብዬ ከተማው ለመዞር ትሬኑ ጋር እሄድበታለሁኝ። እስቲ ያሳያችሁ እዚህ ጋር እስቲ ሞክራታለን። ትንሽ ነች በጣም እና አፕሊኬሽኑ ይሄኛው ነው። ስካን ነው የምናረጋት። የቱ ጋር ነው ያለው ስካን ማድረጊያው? ኦኬ እዚች ጋር ነሽ መሰለኝ። ኦኬ አሃ መክፈል አለብኝ። እዚህ ጋር ነው የሚከፈለው። ኦኬ pay after you write እንዴ ምን አገባኝ እኔ ከነደው በኋላ አልከፍልም እንዴ? እሺ ስካን እያደረገ ነው። ምንድነው ይሄ ሁላ ታነበው ነው? አግሪ ብቻ ወደ ዝም ብለህ አረም ቢያለኝ ጋይስ ጋይስ ከፈትኩት። ዝናብ ጀመረ ታውቃላችሁ። እና ደግሞ በስንት መከራ ከፈትኳትና አነዳዷ እንዴት እንደሚያስጠላው ርግጥ ስታደርጉት ማለት ነው። የሆነ ፍጥን እያለች ነው የምትሄደውና ግራ የገባት እንትን ነች። ኧረ በስመ አብ እዚህማ ገደል ነው የምገባው። እዚህ ጋር ትንሽ ልለማመድ መሰለኝ። ኧረ በስመ አብ ኧረ ፍጥነት እና ይቺን ያ ቆይ ላሳያችሁ። በቃ ለምን እዛ ላስቀምጥም? ሲጀመር በቃ እዚህ ላስቀምጥና እንዴት አድርጌ ላሳያችሁ። እዚህ ጋር ካሜራ ይደቀል አድርገና ካሜራ ይደቅ አድርጌ ቆይ ላሳያችሁ። ዝናብ ደግሞ በቃ እንዴት እንደሚያስጠላ አድርጓል። ሹፍ አባ ለማንኛውም እንዳያችኋት ነች እና እስቲ ወደ እንትን እንሄዳ ወደ ባቡር ትሬን ስቴሽኑ ዝም ብለን እንሄዳለን። እሺ መንገድ ላይ ምናምን አሳያችኋለሁ። ፍጥን ይላል ዝም ብሎ ታውቃላችሁ። በደንብ መቆጣጠር አለባችሁ እንጂ በጣም ፍጥን እያለ ነው። እኔ ሳይክል መስሉኝ እንደዛኛው እንዳችኛዋ ሳይክል የመስሉኝ ረግጧለሁ። ፍጥነት ትንሽ ረገጥ ካላችሁ በቃ እዛ ነው የምትሄዱ። ምንም አልተመቸኝም አትሉ ማርያምን በዚህ ጋር ይዤ ማለት ነው ልነዳው አልቻልኩም። በአንድ እጄ ፍጥን ስለሚል አረ ሂጄ ነበረ በጌታ በኢየሱስ ክርስቶስ
ለማንኛውም እንደዚህ ነው በቃ። ከዚህ ላይ መቅረጽ አልችልም ይሆናል ሊቆጣጠረው አልቻልኩምና እዛ ልድረስና እንዴት አሎክ ምናምን አረጋዋለሁኝ። እስቲ እዛ እንገናኝ ጋይስ። ሳይክሏን አስቀምጬ ወደ ሞል ላይ ገባሁኝ። እንደምታዩት 2 ኪሎ ሜትር ምናምን ሄደሃል ነው የሚለኝ። 16 ደቂቃ የሆነ ሰክሶኛል በጣም። እኔ እንጃ ብቻ 16 ደቂቃ እንደዚህ ይፈጣል የምር በጣም በቃ እንትን ብሎኛልና እና ደግሞ ስትነዱት ማለት ነው ከ23 ምናምን በላይ መንዳታችሁ በሰዓት ማለት ነው። በሰዓት 20 ምናምን ኪሎ ሜትር 23 ነው መጨረሻው መሰለኝ። ከዛ በላይ መንዳት አትችሉ። አሪፍ ነው 23 ምናምን አሪፍ ነው ምናምን ከአደጋ ምናምን ለመጠበቅ ይሆናል። እንደምትዩት $7 ነው ያስከፈለኝ ማለት ነው። ላይ ያሉት ሞል ላይ ነው። ቻርጀር እየጨረሰችብኝ ነው ስልኬና እና አሁን ወደ ቤት ነው የምሄደው። የዛሬ ቪዲዮ የሚመስል ነበረ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ። ይመቻችሁ።